ማንኛውም ሴኔጋል ሲደውልላት ቂጧን ላጭታ ከመቅረብ በስተቀር ምንም እንትን የሌላት ክብር የሌላት ቆሻሻ ዝፍት የእናቷ ብጤ ጅራሬ ናት እዛ ሴት። ለምን ከብዙ ሴኔጋልና ቡልጋሪያና ምናምን ጋር ሳትፈልግ ቆሻሻ መረጫጨት አሁን ላይ ስለደከማት ሚዲያ ላይ ደግሞ በእንደዚህ ነገሮችን ከበር ማድረግ ከቻለች ለዛ ስትል የምትሞማት ሰው ብቻ ናት። እንደገና ደግሞ እንደዚህ አይነት ደከከናምና ድክመት ሰልፍ ኮንፊደንስ ስለሌላ ሲተፋባት ስለኖረች እንደገና ሚዲያ ላይ መጣ ያንን መቋቋም ስለማትችል ግዴታ ሰዎችን መለማመጥ አለባት። እዛ ሴት አትችልም። ዓለምን የተቆጣጠረች መስሏት ከቤታ ጋር ክፍተት እንደፈጠረች አሁን ደግሞ ከጆከር ጋር ክፍተት ከፈጠረች መቋቋም አትችልም። ያ የቀየረችው በቅርብ የቀየረችው ቤት ላይ ኩሽና ላይ ገመድ አንጠልጥላ ልናገኛት እንችላለን። ዊዶ ነው አታበል ገባችሁ? እዛ ሴት ሰውላ እንደኔ አይደለም 5 ሰዓት ሙሉ ብቻውን ቆፍጠን እንዲህ ብለው የሚያወራ ሰው እኔ ብቻ ነኝ። ይሄ ምስጢሩ ደግሞ ምንድነው? ከልጅነቴ የተገለልኩ ሰው አለው። ከልጅነቴ ቆንጆ ጎበዝ እየተባልኩ ያደግኩ ሰው ነኝ። ለዛ ደግሞ ለ7 ሰርጎች ሻማ ያዢ ነበር። ሙሽራይ ሲባል እኛ እንደዚህ ይዘን እንሄድ ነው። ያ ኮንፊደንስ የኔ ጎበዝ የኔ ምናምን የሚባል ቃላቶች እኔ አያስፈልግኝ። በልጅነቴ ሲነገረኝም በቦታውም ተገኝቼ የኖርኩ ሰው እኔ በሚይዝበት ሻማ ላይ እናንተ በሸራ ስር እንዲገልጣችሁ ስታዩ አይናችሁ ላይ አፈር ሲበተን የነበራችሁ ሰዎች ናቸው። የእውነት 7 ካጋባሁት ሰዎች 2 ሰው ብቻ ነው የተፋቱብኝ። ባይዘው 5ቱ እንዳለ አንቺ ሞጥሟጣ እንደዚህ አድገሽ እንደዚህ ሆንሽ ይሉኛል። እናቴ ትሙት ብሎክ አንቺ ሞጥሟጣ እንደዚህ ከመቼው አድገሽ ሲሉኝ ቡልክ የታባታችሁ ዘንድሮም ሻማ እንዲዝ ነው እንደሚጠብቁት ብዬ ቡልክ ምን አባታችሁ ይው ዛሴት ሳላውቀው ኮንፊደንሴን ዝጭ አድርገውልኛል ማለት ነው። የኔ ቆንጆ ሄለን ጎበዝ ሄለን እንደዚህ ምናምን እንደዚህ አይነት ቃላቶች የሚያስፈልገኝ ሰው አይደለም። አም ኖት እናንተ ገና ያንን ደረጃ ላይ ስላላችሁ ለዛ ነው የማንም ቂጥ ላሽ ይሆናችሁት። ቂጥ ላሾች ናችሁ። እዚህ ሚዲያ ላይ ደግሞ ቂጥ የምትልሱት የማን ነው ሲባል የሆነ ዶሮ የሚያካክል ትኩሷ የተደፋባቸው ዶሮ የመሳሰሉ ሰዎችን ነው ቂጥ ስትልሱ የምታዩት። እናቴ ትሙት ይው እኔ ምራቅ መጥፊያ ቆንጆ ጊፍት ይሰጠኛል ከምለው ሰው ራሱ ላይ ብተፋበት ይሻለኛል። ያንን ጌጥ ከሱ ለመጠበቅ የሱን ጌጥ ከምልስ ለምን ጌጡን እጠብቃለሁ? ራሱ ላይ አልተፋበትም እንዴ? ምራቄ ማን አባቱ ስለሆነ ኩይዝ። በነገራችሁ ላይ ማመልከቻችሁ ላይ ይሄን እንድትጽፉ ስለምፈልግ ጻፉት። በጣም እንድትናደዱ ነው የምፈልገው። ባይዘው በጣም እርር እንድትሉ እና እላችሁ እንዲመጣና ብር እንድታወጡ ፈልጋለሁ። ብር እንድታወጡ እንደኔ እንኳን ቀንዳችሁን የሚያስበቅል ሰው ወይ ምን ልካችሁ ኢንሳይደሮች የተነሳባችሁ ተነሳብኝ። ምንድነው እሱ? ታይትሉን ጻፉልኛ። ዝም ብላችሁ አትላኩ። ላይቭ ላይ ሆንኩ። ታይትሉ ምንድነው የጻፋችሁልኝ ነገር ምንድነው እሱ? ጻፏ። ላይቭ ላይ ሲሆን ዝም ብዬ ሊንክ ከኔ ጋር የማይሄድ እንዳልከፍት ኢንሳይደሮች ላኩልኝ። ያ እስቲ ሮማንኛ አዋላት አሉ። ሮማን ግን ጋይስ እኔ እኮ ያወራነው ነገር ላይ ህዝብ ምን አለ የሚለው ላይ እነሱ ልስማ። መንጃ ፈቃድ እያወጣ እንደሆነ ምን እንዳወጣ የሆነ የነገረችው እኮ እሷ ነው። ሰው አክብሮ አንድ ቀን ማናግሯ ስለማያውቅ እንደዚህ አይነት ምስጢር ስታይ ትቅበጠበጣል። ባለፈው እርቅ ተብሎ የተቀመጡ ቀን ማሲ ብሪጅስቶን በሶስት ነገር ላይ መዋረዷን ስታይ አይደል እንዴ? ከመጣች በኋላ ከእርቁ በኋላ የለም ከዛ በኋላ ተመታ እንኳን እኔ አልተቀየምኩሽም ብላ ቴክስት ጽፋላት፣ ግን ማታ ላይ ይሄን ነገር በሆዷ ይዛ ማደር ስላልቻለች ያንን ያልተቀየምኩሽም ያለቻትን ቴክስቱላ ካንሰል አድርገው መታዚ ስትውረገረግ አልነበረም እንዴ?
አየህ ሰዎች ምስጢር ለአንተ መንገር ብርቅ ከሆነ በውስጥ መያዝ አትችል። እኔ እንደዚህ ያደላደለኝ ምን እንደሆነ ታውቃለህ? ከድሮም ጀምሮ ኢንሳይደር በማለት እታወቃለሁ። ኢንሳይደር የማትገምታቸው ሰዎች ኢንሳይደር ናቸው ማለት ሁሉ ቀን በአንድ እያሳደዱ ነገር የሚነግሩኛል። እነሱ የሚያውቁት ነገር ካለ ሹክ ይሉኛል። ወይ በአመት ወይ በሁለት አመት የሆነ አጀንዳ ስታወሪ ሰምቻለሁና ይህን ጉዳይ እንደዚህ ዛሴ ለእኔ ብርቅ አይደለም። ኢንሳይደሮች እንደዚህ ምስጢር መስማ ዛሴት እሷ ስትነፋ እንኮ ቪዲዮ ምትለቅ የነበረች ልጅ ናት እኮ። ወፈፌ ሰካራሞች ሁለት ጂን ስትጠጡ የት እንዳላችሁ አታውቁ። እንዳለ ሙሉ ዓለም የእናንተ ነው የሚመስላችሁ። ሰካራም ባንዶች ምርመራ አድርገን እሷ አበቃላት። ምን ስለሆኑ ማን ናችሁ እናንተ? ተው ብዬ ነው የምተፋባችሁ እያንዳንዳችሁ። እዚህ ብርጭቆ ሶፍት ከማስቀምጥ አፈን አስከፍቼ እንደዚህ ሶፍት ማጠራቀሚያ ነው ማረጋዳ። በጣም እንድትናደዱ በየቀኑ እየመጣው እልሃችሁ ነው የምጨምርባችሁ። እልህ ውስጥ እንድትገቡ ነው ማረጋችሁ። ለእኔ ስትሉ በጣም ብዙ ብር አስወጣችኋለሁ። እናቴ ትሙት አስወጣችኋለሁ። ወይ 25 አንበሳ አውርደ ኢንፎርሜሽን ትወስዳለህ ወይም ደግሞ የ50 አንበሳ ዋጋ ከፍለ እዚህ ትከሰኛለህ። ቱ ኢዝ ዘ ቤስት አንሰር። ኤ 25 አንበሳ ሰጥቶ ኢንፎርሜሽንን መውሰድ፣ ቢ ወይ ከ50 አንበሳ በላይ ዋጋ አውጥተ እኔ መክሰስ። ቱ ኢዝ ዘ ቤስት አንሰር። ለምን አትደራጁ? ምድረ ቪክተም ተሰብስባችሁ በጣም ዘና ብዬ ነው የምተፋባችሁ ጋይስ እግዚአብሔር። ምክንያቱም ሚዲያ ፊገሮች ናቸው። ዛሴት እንደፈለግኩ ተፋባለሁ። እኔ እዚህ ሚዲያ ላይ ስመጣ አንተን የማሞገስ ግዴታ የለብኝም። ዋው ልልህ አይደለም እዚህ ሚዲያ ላይ መጣው ልልህም መብት አለኝ። ይሄ እኔ ስሜት ነው። ዛሴት ምን አባት አመጣለሁ? ደሃ ነው ማረጋችሁ ባይዘው። ወይኔ እናቴትም ብቻዬን የሚገርማችሁ ነገር ብቻዬን ስላልወጣበት ጥንቆላ ያልሰራው ለዛው መሰለኝ። ያንን ነው ቦምብ የሆነ መረጃ አለኝ የምትል አማሃ ላይ ጥንቆላ አሰርታበት ነበር። የእውነት ጥንቆላ ሳሪ የሄድንበትም ጥንቆላው ነገር እኮ አልተሳካም ስትላት እጅ ቡዳ አይደለች ሪከርድ አድርጋታለች። ቦምብ የሆነው መረጃ ይሄ ነው። ቦምቡ መረጃ አወጣላችኋለሁ እኮ ብያችኋለሁ። አወጣላችኋለሁ እኮ አወጣላችኋለሁ። እኔ ከራሷ አንደበት ስታወራ ሪከርድ እኔ ላደርጋት ነበር። ሳራ ጋር እንትን ስላለች ሌላ ኢንሳይደር አሁን ዛሬ ጆከር ከዱባይ ለቀ መውጣትህን ማን ነገረኝ? ከእንትና ጋር የሚባለው ጋር ጓደኛ ሩሜት አብረው ሲኖር እንደ ኒኮላስ ጋር ጓደኛ ነው። እሱ ከሱ ጋር ነው የምትኖረው አይደል? ኒኮላስ ማን ነገ? እኔ ኬት አውቃለሁ? የቲክቶክ ስምህን የማልናገረው ወንድሜ ላንተ ስል ነው። እሺ ለሱ ስል ደንታ የለኝም። የቲክቶክ ስምህን እየገባ በየቦታው ስትከራከርለት እያየው ዝም ያልኩት ላንተ ስል እንጂ እኔ ደንታ የለኝም። እስቲ አውጪው በለኝ፣ መተ በስም በለኝ፣ እለቅልሃለሁ። ውሸቴን እና ለልጁ አስቤ ጆይን ሲያርቅ ቅድም አይቼ ነበር። ጆይን ስታደርግ አይቻለሁ። እናቴቱት
ፈርተው ነው ስለሚበሉ ወጥተው ያልተናገሯት። ሌላ ሰው ቢሆን የሚችላቸው የለም ነበር። ሌላ ሰው ቢሆን ሳራ ባትሆን ጠቅላላ ወጥተው እስከዛሬ አይበርድም ነበረ። ወርቁ አይተነው ተነካ ተብሎ ዛሬ እንዳይነካ በሳቢ ተይዘው የወርቁ አይተነው ስም እንደዋዛ አጥፍተው ሳቢ አህያውን ፈርቶ ዳውላው ለወርቋርተነ መቆርቆር ካለብን ሳቢ አለም ጆከር የሚኖረው ዱባይ ነበር። ኦልሬዲ አንድ ቤት አይኖርም። ባይዘው ከስቴት ስቴት ይዘላል የሆነ ነገር ሰው የአይን ከለር ካላማረ ምናምን። ከዛን ሙኒት በስነ ስርዓት ኤቲኤም ላይ ስታየው ምናምን በእርግጠኝነት ሰውላ እንዳወቀው አወቀ። እስተሚወጣ ድረስ ወረቀቱ ማይሳካ ስለመሰለው ይሄ መውጫው ቶሎ ወደ ኡጋንዳው ከሳራ አላበሻን ኧረ ምንም አላረገችም እናታችን ነች ምናምን አለ። ቡቺ በቅርብ ስለምታውቀው እሷን አልነካም። እንደዚህ በሩቅ የሚያውቁ እኔ የምለው ለዚች ሴትዮ ግን ኢንፎርሜሽን የምትሰጡ ሰዎች ጤነኛ ናችሁ ወይስ ምንድን ነው? ኧረ ተው ይቅር ይበላችሁ። ንግግሯን ግን ሰምታችሁታል? ይሄ እኮ ከማንም ከኢትዮጵያ ከአንድ እናት አይጠበቅም። ኧረ እንዴ የሚመክራት ዘመድ የለም። አያችሁ ጥቅም የሚገኝበት ሰው ክብር የለውም።